ዛሬ ኢቢኤስ እና ኢቢኤስ ጉድ ሆነች። ኢቢኤስ እነዚህን ሁለቱ ልጆች ትንሽ ሆነ በጣም የገረመኝና በጣም ያሳዘነኝ ነገር ልንገራችሁና እና እንዳያችሁት ኢቢኤስ ሄዶ ለነዚህ ልጆች ቃለ መጠይቅ አደረገና ዩቲዩብ ላይ ሳይተረጉም ጫና እና መጀመሪያውኑ የማታውቂው ነገር ውስጥ ምን አስገባሽ? እንደዚህ ብጥልቅ ብለሽ ለምን ገባሽ? የዘረኝነትን ጥግሽን እያወቅሽ ለምን ገባሽ ነው እኔ ጥያቄ። አሁን ከነዚህ ልጆች አሁን ከዩቲዩብ ላይ እንዳይጫን የሚያደርግ ፕላትፎርም የሚዲያ ፕላትፎርም በጣም እንደዚህ አግሬሲቭ ሆኖ ለእናንተ ግዙፍ ሆኖ የታየው ምንድነው? ለኛ ያልታየው መጀመሪያው ነው። እኛ እንደተበላችሁ አወቅ ነው መጀመሪያው ነው ስትለጥፉ ራሱ እና ሶሻል ሚዲያ ላይ በጣም ተጋጋለ ስናየው ሶሻል ሚዲያ ላይ ሼሩ ተጋግሎ ስናይ በጣም እንደተበላችሁ አየን እኛ። አረ የትርጉም ያለ ብለን ስንጨውላችሁ ነበርና አሁን አንቺ እዚህ ጋር መጀመሪያው ነው ለምን ሄደሽ ጥያቄ ለምን ቃለ መጠየቁን ለምን ፈለግሽ ነው? ለምን ፈለግሽ ነው? መጀመሪያ አንቺ ጸባይሽ ነሽ እዛ ላይ ቃለ መጠየቅ ያደርግሽውና እዛ ሄዳችሁ ሁላችሁም በጣም ጸባይሽ ነሽ። እኛ ደግሞ ለኦሮሞ ያለሽው ንቀትና የዘረኝነትሽ ጥግሽን አሳይተሻል። ካሁን በኋላ ግን አንቺም እዛ ተመልሰሽ እንደዛ አይነት ነገር ሰራለሁ ብለሽ አገምችም። ለምን እኛም ደግሞ የራሳችን መፍት እንዴት እንደምናስከብር ማለት ነው። አንቺ ብታፍኑ ድምጽ የማን ነውና ለመግለጽ የፈለግሽው ድምጽ የማን እንደሆነ ገና ገብቶናል። ስለዚህ የማይሆንልሽን ነገር መጀመሪያውኑ አለመሄድ ነው፣ አለመንካት ነው። ከነካሽን ደግሞ እኛም ደግሞ ተኝተን ምንሞትበትና ተኝተን እኛ ላይ አንቺ ጨፍረሽ ገባሽ። እኛ ደግሞ ለአንቺ ስምንት ወይ በላጣ ሆነን ወይ ደግሞ ሴራሚክ ሆነን ለአንቺን የምንሸከምበት ጀርባ የለንም። ገባሽ። ስለዚህ እኛም ደግሞ የዘረኝነት ጥግሽን እንዳያሳየሽው ማለት ነው የራሳችንን መፍት እንዴት እንደምናስከብር እናያለን። እናንተም ደግማችሁ እዛም ሆነ ሌላም የራሳችን ህብረተሰብ ላይ ለመጫወት የምትሞክሩትን ጨዋታ ዛሬው ላይ ይበቃሻል። እንዳይ ደግሞ የምናደርገው አንቺ ሳይሆን እኛ ነን።